እንኳን ወደ ንፋስ ስልክ ፖሊቴክኒክ ኮሌጅ በደህና መጡ። እዚህ እውቀትን፣ ክህሎትንና የወደፊት ስኬትን ይጀምራል። ሰላም ለሁላችሁም። እውቀትን ከተግባራዊ ስልጠና ጋር የሚያጣምር ትምህርት ተቋም እየፈለጋችሁ ነው? እንግዲያውስ እንኳን ወደ ንፋስ ስልክ ፖሊቴክኒክ ኮሌጅ በደህና መጡ። ኮሌጃችን ተማሪዎች ዓላማቸውን እንዲያሳኩ ምቹና ደጋፊ የትምህርት አካባቢ ያቀርባል። ስልክ ፖሊቴክኒክ ኮሌጅ የተለያዩ ዲፓርትመንቶች ተማሪዎችን በእውቀት፣ በክህሎት እንዲሁም በተግባር ያበረታታሉ። የዲፓርትመንት ተማሪዎች በዘመናዊ ቴክኖሎጂና በዲጂታል ክህሎት ያዘጋጃል። በኤሌክትሪክ ዲፓርትመንት ተማሪዎችን በተግባራዊና በሙያ ስልጠና ብቁ ያደርጋል። የአውቶሞቲቭ ዲፓርትመንት ተማሪዎችን በመኪና ጥገና እና ቴክኒክ ክህሎት ያዳብራል። ይህ ዲፓርትመንት ተማሪዎችን በምግብ ዝግጅትና እንግዳ አገልግሎት ሙያ ያበቃል። ቢዝነስ ዲፓርትመንት ተማሪዎችን በማርኬቲንግ ማኔጅመንት፣ በአካውንቲንግ፣ በሴክሬታሪ እና በስራ ክህሎት አመራር ያዘጋጃል። በዚህ ዲፓርትመንት የቢዝነስ እውቀትን ከተግባራዊ ልምድ ጋር እየተማረ ነው። ፋሽን ዲዛይን ጋርመንት ዲፓርትመንት ተማሪዎች በስፌት ቴክኖሎጂ፣ በዲዛይን እና በፈጠራ ክህሎት ተማሪዎችን እያዘጋጀ ይገኛል። በዚህ ዲፓርትመንት የፋሽን ፈጠራን ከተግባራዊ ልምምድ ጋር እየተማርን እንገኛለን። ሰላም የኮንስትራክሽን ዲፓርትመንት ተማሪዎችን በግንባታ ቴክኖሎጂ፣ በህንፃ ንድፍና ተግባራዊ ግንባታ ክህሎትን ያበረታታል። የወርክ ዲፓርትመንት ተማሪዎች በእንጨት ስራ እቃዎችን በማምረት ተግባራዊና ሙያዊ ክህሎቶችን ያዳብራሉ። በዚህ ዲፓርትመንት የእንጨት ስራን በተግባር እየተማርን ለራሳችን የስራ እድል እየፈጠርን እንገኛለን እና ተቀላቀልን። ለወደፊት ሙያ የሚረዳኝን ክህሎት እያገኘው ነው። ይህን ኮሌጅ የመረጥኩት በተግባራዊ ትምህርቱ ምክንያት ነው። መምህራኖቹም በጣም ደጋፊ ናቸው። የትምህርት አካባቢውም አነቃቂ ነው። ኮሌጁ ዘመናዊ መሳሪያዎች፣ ብቁ መምህራን፣ ተግባራዊ ስልጠና እና ጥራት ያለው ትምህርት ያቀርባል። በኮሌጃችን ውስጥ ከ48 በላይ ወርክሾፖች፣ ከ13 በላይ የመማር ዕድሎችን ያገኛሉ። በአስር ስልጠና ዘርፎች በመደበኛ ከ45 በላይ ሙያዎችን፣ በአጫጭር ስልጠናዎች ደግሞ ከ35 በላይ የሙያ ስልጠናዎችን ያገኛሉ። በንፋስ ስልክ ፖሊቴክኒክ ኮሌጅ ተማሪዎች እንዲማሩ፣ እንዲፈጥሩ እና ዓላማቸውን እንዲያሳኩ ድጋፍ ያደርጋል። ትምህርታችን በመደበኛ፣ በዊኬንድ እንዲሁም በማታ አገልግሎት ስለሚሰጥ ለሁሉም ሰልጣኞች ምቹ ያደርገዋል። ትምህርት የስኬት ቁልፍ ነው። የወደፊት ህይወትን ዛሬ የሚገንቡ